እኔ አልቻልኩም። ዛሬማ ሂጂም ቢሆን አወራዋለሁ። አውት ጀርኒ ከሌሎች ተማሪዎች ትንሽ ፈጣን እላለሁ። ክሬቲቭ ነኝ፣ ጀብደኛ ነኝ፣ ስማርት ነኝ፣ ተንገርተኛ ነኝ። ናፍኔ ለራስና ሸው ደለም ያልክ ደደብ ነህ። ሰበርሽው፣ የቃልዬን ስልክ ሰበርሽው። ቃል ምንድነው? ስልክህን ሰበረችልህ። ባይ ስልክ ሊገዛልክ ሲል እድሜው አይደለም ከትምህርት ጋር ይጋጭበት ያላልኩት እኔ ነኝ። ኖ እንሰማለን ግን አንፈርድም። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ብለናል። ዛሬም እንደተለመደው እናንተን ፏ ለማድረግ ቦታችን ላይ ተገኝተናል። አዳዲስ ቪዲዮዎችን ይዘንላችሁ የመጣ ነው። ጥቂት ደቂቃ አብራችን በጣም ጥሉ ይሆናል። መልካም ጊዜ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ በማድረግ አብረን እንጀምር። ቀጥታ ወደ ቪዲዮ። እኔ አልቻልኩም። ዛሬማ ሂጂም ቢሆን አወራዋለሁ። አርፈሽ ተቀመጭ። በሴት አምር ባክሽ። ግፋ ቢል አልፈልግሽም ሂጂ ቢለኝ ነው። እንደሱ ብሎ እኔን በየቀኑ ከመመላለስ በገላገለኝ። መጣው ወንበሩ ሰው አለ ነበረው የለውም እኮ አይደለም ያልኩሽ። እስከማውቀው ድረስ ነበር የሚባለው ላለፈ ነገር ነው። ምን ፈልገሽ ነው? አንተን ደግሞ እንደዚህ ጀመራችሁ? የኔ ለጨዋታ ጊዜ የለኝም። እንደዚህ ብላችሁ ገብታችሁ ነው ጉድ ሰርታችሁ የምትሄዱት። ኧረ እኔ እኮ እንደዛ አስቤ አይደለም፣ ጀስት እንተዋወቅ ነው። አልፈልግም። ሳላዋርድሽ ሂጂ። ይበላት እየነገርኳት ነበር። ደፋር መስለሽኝ ነበረ። በቃ ለዚች ልብሽ ነው። ቆይ ምን አይነት ቀልድ ነው? ወደፊት መተን የጠበስከኝ እንዳትይ ማስታወሻ ያክል ነው። ለማንኛውም ኢዛና አባላለሁ። ትንሽ ብትቆይ እኮ ራሴ መጥቼ ተዋወቅሽ ነበር። ቲኒክ ይቅርታኝ ወንድም፣ ፍቅረኛ አለኝ አጨቅጭቀኝ። አንድ እኩል ስልክሽን አልጠይቅሽም። ነገ በዚህ ሰዓት ብቻሽን ሆነሽ እዚሁ እንገናኝሽ። ቻው። አራዳ ሻወድ የሚባለው እኮ ለዚህ ነው። ይችላል ይመቻቸው። ወደ ቀጣይ ነው። ጀሞ ዛሬ ከዚህ ጀሞ ውስጥ ትልቅ ክብርና ትልቅ ወሳኝና አንገብጋቢ የሆነ ድግስ አለ። እሱን በ10 ደቂቃ አሳያችሁ። ትናንት የተዋወቅኳት የሆነች ልጅ አለች። ዛሬ አምጥቼ ፍጥምጥምጥምጥም ማረጋታለሁ። ከፊታችሁ አንተ እኮ ሁሉ ነገር እኮ የጻን ነው ህፃን ምናምን ድሮ ቀረሱ ነገር ድሮ ቀረሽ። አሁን በ10 ደቂቃ አሳያችሁ። እስቲ አንድ ቀን እንትን እዚህ በዚህ ልብስ ይጀጀነች እኔ በዚህ ፊት ይጀጀነች። ዛሬ አሳያችኋለሁ። 5 ደቂቃ ብቻ ጠብቁኝ። ወይ ደውዬ ልጠራላችሁ? አልደውልም። እኔ ራሴ ይዣት እመጣለሁ። ሁሌ እንደ 10 ደቂቃ ጠብቁኝ። እስቲ አንድ ቀን በተግባር ጠብቁኝ። በቃ ተግባር እስቲ ጠብቅ። እንዴ አቢ ነው? አዎ አቢ ነው። ማን ወለደ የሚባል ይሄ ነው። አርጓን ማለት ነው። አደገት ፓፓ ይችላል። ይሄ የኔ ሰፈር ነው እና እነዚህ የምታያቸው ልጆች ደግሞ እኔ ሳፖርት እያረኳቸው ለዚህ ደረጃ ያበቃቸው ልጆች ነው። እውነት ነው። ቤተሰብ የላቸው በጣም እንዳባታቸው ምሳ በልተናል። ቅድም እኮ ሰጠናል በላን። እራት ደግሞ ተመልሰን እንበላለን። እሺ እና በርቱልኝ። የኔ ፍቅር ጋር ነኝና ደርሼ እመጣለሁ። እሺ እግዚአብሔር ያክብርልኝ። ጀግና መጣ። እችላለሁ አንተ እችላለሁ። በቃ እችላለሁ። በቃውን አስገብቻት መጥቻለሁ። ቅድም ስለሰደብኳችሁ ደግሞ እንዳይደብራችሁ። ኧረ ገብቶናል። አሁን ያስፈልገኝ ነገር አለ። ምን ትላላችሁ? በሽታ ምናምን ስንት በሽታ እንዳለ ያወቃችሁ። በቃ እኔ አንድ ብር አላስኩም። በቃ የው 100 ብር መልስ ካለ ታመጣለህ። እሺ በቃ ገዝቻ እመጣልሃለሁ። አንበሳ ነሽ። አኮራሽን ዛሬ ልጅነትሽን ተውሽ። አንተ ልጅ እኮ ዛሬ እኮ አኮራን። ልጅነቱን ተው በቃ። አንተ ልጅ መጃጃሉን አቆመ። መጣች ሳቴ። ምንድነው? ምን ገዝተህ መጣ? ምን ልግዛ ብለህ ነው የሄድክ? ይሄና ምንድነው? ይሄኝ ማለት እሷ ነው ለልጅቱ ነው። ይሄ ደግሞ ለኔ። እሷን ከዛ አስተኝታ አንተ እሱን ትበላለህ እና ለሷን ብር ልጅኛስ። ኧረ ፈንክተው ምንድነው በለው። ይሄ ልጅ ይችላል። ሰይፉ ላይ መጥቶ ነበር ባለፈው ሰሞኑንና አይታችሁት ከሆነ በጣም ጎበዝ ልጅ ነው። ማርያም አበረታቱ። ደግሞ አድጓል። እንትን ነው ማለት ብዙ ፎሎወር አለ። ፎሎ ካላረጋችሁ ፎሎ አለ። እንሰማለን ግን አንፈርድም። እኔ ልጀምራ እና አሁን ሴቶችን ሲጀነጅን በቃ የፍቅር ምናምን ኢሞጂ ውዴ ምናምን እያለ ማይዲ ምናምን መፍትሄ ነው። እንሰማለን ግን አንፈርድም። እኔ እኮ አለኝ ምን አገባኝ። እሺ ቡቺ የዛኔ ተከትቦ የታጠበ ጊዜ ትዝ ይልሻል አይደል? ባንች ቲሸርት ነው ያዳረኩት ነው። እንሰማለን ግን አንፈርድም። አባዬ ስልክ ሊገዛልክ ሲል እድሜው አይደለም ከትምህርት ጋር ይጋጭበት ያላልኩት እኔ ነኝ። እንሰማለን ግን አንፈርድም ነው። አብሬ እንኳን በስልክ አይደለ? እሺ እንደዛ ከሆነ ለጓደኞችሽ ማለት ነው
በማደጎ እንዳደግሽና የኛ ቤት ልጅ እንዳልሆንሽ ነግሬያቸዋለሁ። አሁን እኛ የምናስበው ጓደኞችሽ የሚያስቡት የማደጎ ልጅ እንደሆንሽ ብቻና የኛ ቤት ልጅ እንዳልሆንሽ። ሳይ ጅል ይቻላል። ምን አገባሽ አንቺ? የኔ ስልክ አላስቀረሽብኝ። የኛ ቤት ልጅ አልልሽ ማለት ተረሽም እዛ ቃል ይዞራል። ስልክ የለህም? የለህም? ስልክ የለህም? ምን የደዚህ ልጆችን ተረባሪ ማቆም አልቻልኩም። በጣም ደስ የሚለው ቪዲዮዎቻቸው ላይክ አድርጋችሁ ታገኙዋቸው። የተማሪ ናትናኤል ወላጅ ኖት? ልጆት ምንድነው? ከሁሉም ተማሪ የተለየ ነው። አዎ ቲቸር፣ እኔ ከሌሎች ተማሪዎች ትንሽ ፈጣን እላለሁ። አይደለም ክሬቲቭ ነኝ፣ አይደለም ጀብደኛ ነኝ፣ ስማርት ነኝ፣ ትንግርተኛ ነኝ። ናትናኤል ራስን አሸውደ እልም ያልክ ደደብ ነህ። እሺ ምንድነው ችግሩ? ልጆት ሌሎች ተማሪዎችን እየረበሸ ነው እኮ። ስማርትነቴ እኮ ነው የሚረብሻቸው። ምረዱ ጌታም ይሞክራሉ ነው ይመጣሉ፣ ግን አይችሉም። ስራቸው መዛት። እስቲ መጻፍ እንደሱ በፍጥነት አንብበው። የሚያጋጥማት ናትናኤል የጀርመን ዋና ከተማ ማን ነች? ሱዳን። 5 ሲባዛ በ5 ስንት ነው? 5 የዱር እንስሳ ጥራ። 3 ጅብና 2 አንበሳ። ከዚህ አሜሪካ ለመሄድ 10 ሰዓት ከፈጀብህ ደርሶ ለመመለስ ስንት ሰዓት ይፈጅባል? ኧረ እኔ አልመለስም። እንዳዩት ነው እንግዲህ ልጆት ምንም ለትምህርት ቢሆን ጭንቅላት የለውም። ባይዘው ይደር አልበርትንም እንዲህ ነበር የሚሉት። ከዛ ብድግ አለና ኤምሲ ስኩዌር አለባ። አረ ያለበለስ ባላለ አሜሪካ ከተሄደ አይመለስም። ይመቸው ከተው ቪዲዮ አርሴናል ሊቨርፑል ማንቸስተር ሲቲ ቼልሲ ማንቸስተር ዩናይትድ ዩናይትዶች አሁን ነው እንግዲህ ኮራ ማለት ተሰርቶልናል። አቺ ምን ትመስላለች እቺ ዘጊ። ቤቱን ለብቻ መያዝን የመሰለ ነገር የለም። ሳማይ አቤት። ፎጣ አምጪና ይሄን አዝጂ። እንዴ አንቺ በደፋሹ ላይ ምን በወጣኝ? አምጪና አዝጂ እኮ ነው የምልሽ። እንዴ ወይኔ ጉዴ! ሜሪ ፎጣውን አቀብኝ። ሰበርሽው? የቃልዬን ስልክ ሰበርሽው? ቃል ምንድነው? ስልክህን ሰበረችልህ። ጭራሽ ትጮያለሽ? ለዚህ ነው መምህሩ ከሚወደው ተማሪ ጋር መሳፈጥ የሌለባችሁ። ምክንያቱም ይሄ ልጅ ጸጥ ብሎ ትምህርቱን እየተከታተለ እያለ እንደምታዩት መምህሩ ሲዞር ጠብቆ የክላስ ጓደኞቹ ከግራና ከቀኝ ይመቱታል። ይህን የተመለከተውና የተበሳጨው መምህርም ስሜቱን መቆጣጠር አቅቶት የተማቱን ተማሪዎች ምን እንዳደረጋቸው ተመልከቱ። አረቻው መምህር ምትልቁ ተማሪዎች ይሄ ቪዲዮ ለእናንተ ላኩላችሁ። መልሴን ብዬ መለመን አለብኝ እንዴ? ይቅርታማ ስራ ስለበዛብኝ። ምን ስራ ይበዛባል? ሌባ ብሬን ለመስረቅ ነው እንጂ። እንደዛ አስቤ አይደለም። በጣም ይቅርታ። ዝም በል እንደዛ። እየጠበኩሽ እኮ ነው። መጣሁ በቃ ደርሻለሁ። እሺ ስንት ነው? 20 ብር እንካ። ዚዙዬ ምን ሆነሽ ነው? ቆየሽ እኮ። ኧረ ቆይ እነግርሻለሁ። እንደዛ ነው ልሻለሁ። ብቻ አልነበረም ነው የምትለኝ? አዎ። እንዴት እነዛ ሁላ ቦታ ላይ ተገናኛን? አንድ ነኝ ግን 5 ቦታ አገኛለሁ። በጣም የምትገርም ሰው ነህ። ያስጨነቀኝ ባሳብሩከቼ ማሻአላ ማርያም ዝም ብላችሁ ሰው በአይን ብቻ የምትነቁ ሰዎች ትምህርቱ ለእናንተ ነው። የተለመደችዋን እስቲ አንድ ግጥም። እዛም ሄደሽ በላሽ እዚህም መተሽ በላሽ ሆዳም እዛም ሄደሽ በላሽ እዚህም ሄደሽ በላሽ።
እንዴ ያማል እንዴ ጋሽታይ ነበርኩ አይ ቲንክ ከቤተሰቦቼ ቤት መውጫ ጊዜ የደረሰ ይመስለኛል ማለት አልገባኝም እናቴ እንዳንቺ ቆንጆ ሴት ካገኘው ጊዜ ማባከን እንደሌለብኝ ነግራኛለች ለአድናቆቷ አመሰግናለሁ ግን እኮ ጋሽታይ ነበር ለሱ ይቅርታ ግን ለእናቴ ስልክ መደወል አለብኝ ለምንድን ነው የምትደውልላት ከቤት መውጫ ጊዜ ስለደረሰ ልብሶቼ እንድታዘጋጅልኝ ልነግራት ኧረ እባክህ እንዲሁ ዘው ብለህ እስከባ ሲያምር ይቅር ባይሆን ሽማግሌ ቶሎ ልካለሁ ሞዛዛ ቀልድ ደስ ይላል ስልክ እንለዋወጥ በዛውም ደግሞ ያስደነገጥኩሽን ማኪያቶ ጋብዝሻለሁ ለሽምግልናው ተዘጋጅ እሺ እደውልልሻለሁ ሽማግሌ የሚልከው ማን ነው ካሉኝ ማን ልበላቸው ፍቅረ ማርያም በጣም ጥሩ ደስ ይላል መንገድ ላይ ይገኛል እንዴ ማን አለሽ ይባሉል እንዴ ማን አግኝቶ ያውቃል ማን አብሮ ያደገው ፍቅረኛውን አግብቶ ያውቃል የለም እኮ ሁሉም እንደተቀማ ነው እና ቤተሰብ ለዛሬ ነበረን ቪዲዮ ይሄንን ይመስል ነበር ቀጣይ ከዚህ በተሻለ ቪዲዮ እንገናኛለን መልካም ጊዜ እንዳሳለፋችሁበት ተስፋ አደርጋለሁ ላይክ ሼር ሰብስክራይብ እያደረጋችሁ የሚነገራችሁ አይደለም አዲስ ስለሆነ ቻናል በማሳድገው ላይክ ሼር ሰብስክራይብ አድርጉ ይመቻችሁ ቀጣይ እንገናኛለን ባይ ባይ ቻው